ይሄ ተቋም እንዲመሰረት ያደረጉልን እንግዲህ የቀድሞ ጃንሆይ አፄ ኃይለ ሥላሴን ከልብ እንደራሴ አመሰግናለሁ። እሺ አመሰግናለሁ። እንግዲህ የትውልድ ቅብብሎሹን ተቀብለው በመቶ ዓመት ታሪክ ውስጥ የመማር ማስተማሩን ቅድም መድረክ አስተዋዋቂው ሲገልጽ እንደነበረው ከአንደኛ ደረጃ ሁለተኛ ደረጃ ከሁለተኛ ደረጃ የሙያ ቀጥሎ ደግሞ አሁን ያለንበት ኮሌጅ ደረጃ ላይ የትውልድ ቅብብሎሹን ተቀብለው የመጡ የመቶ ዓመት ታሪክ ቆጥረን የማንጨርሳቸው በዩኒቨርሲቲ ደረጃ ከዛ ውጪ በሌላ ተቋማት የሌለው ብቸኛ የሆነ ተቋም። ይሄን ተቋም እንዴት ነው የምናሳድገው? እንግዲህ ስዕሉ ላይ ሙዚቃው ላይ የሚሰሩ ቅርጻ ቅርጾች ላይ ያለውን ታሪክ አሳድገን በርካታ ትላንቶችን ሊያስታውሱ የሚችሉ ስራዎችን ይዘን እንሄዳለን ማለት ነው። ለዚህ ደግሞ ከጎናችን ናችሁ ብለን እናስባለን። በዚህ በየዲፓርትመንቱ ያሉ ክፍተቶቻችንን እንግዲህ ከቦርዱ ጋር ሁሌ ለምንወደው ህዝባችን በግብርናና በትምህርቱ ዘርፍ ሀገራችንን ከሌላው ዓለም ጋር በስልጣኔ ማስተሳሰር እንዲሁም የዘር ልዩነትን በሚመለከት ረገድ አንዱ ዘር ከሌላው ዘር ተማሪዎችና ሰራተኞች
በኮሌጃችን ከሚሰጡ ስልጠናዎች መካከል አንዱ የስዕል ወይም የስነ ጥበብ ኮንስትራክሽን በኮንስትራክሽን ዘርፍ ባካችሁ ምስጋናና ሞራል አቅርቡ። እነዚህ ምርታት አልባሳትና ማሽኖች በሙሉ እርሶ ኮሌጃችን